አንተ ጨካኝ አረመኔ የሆንክ ሰውዬ አገኘው ከብዙ አመታቶች በኋላ ቀን እንዲህ አንድ ቀን ይፈርዳል። እሺ የእናት አባቶቼን ሀቅ ቀርጭመህ የበላ ዘራፊ ወንጀለኛ ነህ። ዛሬ አንተና እኔ አይን ላይን መገናኘታችን ለኔ የመጀመሪያ የምዕራፍ 1 ስኬቴ ነው። አባዬ ሰበስት ባላለች አዲሷ የቢሮአችን ሱፐርቫይዘር ናት። ተዋውቃት። እንኳን ደህና መጣሽ። እንኳን ደህና ቆዩኝ። ስለ ድርጅቱ አንዳንድ ነገር ብያታለሁ። ምናልባት ተጨማሪ የምታወራን ነገር ከፈለክ ግን ልታወራ ትችላለህ። ሳሮን እኔ ልምጣ። አመሰግናለሁ። ሳሮን ከዚህ በኋላ እዚህ መስሪያ ቤት እንደመጨረሻ ምን ነው የምትፈልገውን ነገር እንደፈለክ ለማድረግ አልተመቸም? እሱ ደግሞ ምን ማለት ነው? ታዲያ ለምንድን ነው እዚህ እንዳልመጣ የፈለከው? እሺ ቆይ እንመልሽልኝ። አንቺ እዚህ ቦታ ምን ትሰራለሽ? ይሄ እኮ ስራ ቦታ እንጂ መጮቻ ቦታ አይደለም። ስትናፍቀኝ በፈለኩት ጊዜና ቦታ መምጣት መብቴ ነው አይደል? ነው ወይስ ሌላ ነገር አስበህ ነው? እንደዛ ከሆነ ንገረኝ። ቆይ እኔ ምን ላስብ እችላለሁ? እሱን አንተ ታውቃለህ። ወንዶች ስትባሉ አዳዲስ ነገር መቅመስ ትወዳላችሁ። እኔ ሳሪ ካንቺ ውጪ እኮ እኔ ማንም እንደማይታየኝ ጠንቀሽ ታውቂያለሽ። እኔ ማውራው ሌላ፣ አንቺ ደግሞ የምታወሪው ሌላ። በደንብ ገብቶኛል። አትምጭብኝ፣ አልፈልግሽም እያልከኝ ነው አይደል? ረሳውና በእናትሽ ተረጂ። ቆይ መቼ ነው ደግሞ ይሄንን ነገር ያልኩት? ስላገኘሁት ደስ ብሎኛል። እኔም በጣም ደስ ብሎኛል። ጠንካራ ሰራተኛ ትመስያለሽ። እሱም በወሬ ሳይሆን በተግባር ቀስ ብለን የምናየው ይሆናል። ለዚህ ድርጅት በታማኝነትና በጥንካሬ አስተዋጽኦ ላደረገ ሰው ትልቅ ክብርና ሽልማት አለው። በዚህ እንኳን ሀሳብ አይግቦት፣ ቀስ እያሉ የሚያዩት ይሆናል። ከዚህ በፊት ግን ልምድ ያለሽ ትመስያለሽ። ውይ ልምድ እንኳን የለኝም፣ ግን ካላቸው ሰዎች አልተናነስም። እንዴት አድርጌ መስራት እንዳለብኝ በደንብ አድርጌ ያውቃለሁ። ባለትዳር ነሽ? በጊዜ እየተጫወትክብኝ ነው። ምን አድርጌ ነው ደግሞ ጊዜሽን የተጫወትኩበት? ከዚህ በላይ ምን ልታደርግ ፈለግ? ሳሩ እስከ ዛሬ ድረስ በስንት መከራ ጠብቀን ያቆየነውን ፍቅር ዝም ብለን ሜዳ ላይ እንድንበተነው ባታርጊ ጥሩ ነው። አልገባኝም እንጂ እኮ ከኔ ጋር ለመለያየት ሀሳብ አለ አይደል? እኔ ምንም አይነት ሀሳብ የለኝም። እኔ ልልሽ የፈለኩት አታስረዳኝ እባክህ። ትሰማኛለህ? ከዚህ በኋላ የማታገባኝ ከሆነ በቃ አልፈልግም። ሳሩን ቆይ እንደዚህ በመሆንሽ ምን አይነት መፍትሄ ነው የሚመጣው? ስሜን አትጥራው። እኔ ባንተ ፍቅር አቅለኝ ስቼን ስከራተት በቃ ጅል መሰልኩ አይደል? ነገሩ ድሮ የሚያፈቀረ ጅል እንጂ ሌላ ስም ምን ይወጣለታል? እኔ እንደዛ አላልኩኝም። በደንብ እኮ ታውቂያለሽ ምን ያህል እንደማፈቅርሽ አይደል እንዴ? እንደምታፈቅረኝም አየው። አንተን ለማግኘት ምን ያህል መስዋዕትነት እንደከፈልኩ ብታውቅ ኖሮ እንደዚህ አትልም ነበር። ሳሪ እሺ አንድ ጊዜ ቁጭ በይና እናውራ። ሳሪ ይሄን ጥያቄ ለምን ጠየቁኝ? አስፈላጊ ነው? አስፈላጊ እንኳን አይደለም። ባለቤትሽ ምን እንደሚሰራ ለማወቅ ነው። ለማንኛውም አላገባውም። በጣም ጥሩ። ይሄ መስሪያ ቤት ቤትሽ ነው። በየወሩ ለምታሳየው እንቅስቃሴ ልዩ ጥቅማ ጥቅሞችንና ድጎማ እናደርግልሻለን። ከአንቺ የሚጠበቀው በታማኝነት ማገልገል ብቻ ነው። የማደርገውን ራሴ አውቃለሁ። አመሰግናለሁ።
ኖዳ ምን ሆነ ነው? ሰበዝ ከሳሩን ጋር ተጣላን። ምን አጣላችሁ? የእሷ ፍላጎት ቶሎ እንድንጋባ ነው። እና እንደሱ ከሆነ እኮ ቀላል ነገር ነው። በቃ ለምን ታዲያ ቶሎ አትጋቡ? ሰበዝ መጀመሪያ በጣም ብዙ መስተካከል ያለባችሁ ነገሮች አሉ። እሱ ሳይስተካከል እኔና ሳሩ መጋባት አንችልም። ይሄንን እኮ አብራችሁ ናችሁ ማስተካከል ትችላላችሁ። እንደውም ነገሩ ይቀልላችኋል። አባቴ ገና የእርሱን ጉዳይ አልጨረሰልኝም። የቱን ውርስ? ማለቴ የምን ውርስ? ያው ይሄ ድርጅት ግማሹ የኔ ግማሹ ደግሞ የእቴ ነው። አሁን ባለቤትነቱ የማን ነው? ለጊዜው በአባቴ ስም ነው ያለው። ያው ከትንሽ ጊዜ በኋላ ግን በእኔና በእቴ ስም ሆኖ አይቀርም። አይሆንም። እንዴ አይሆንም ማለት? አሪፍ ነው። የአባት ሀብት ለልጅ ነው አይደል? እሱስ ልክ ነሽ። ግን ምን አውቃለሁ ሳሩን ጊዜ ልትሰጠኝ አልቻለችም። ቆይ ባንተ ስም ካልሆነ አታገባም እንዴ? የራስ የሆነ ነገር እንዲኖረኝ ትፈልጋለች። በርቱ። ያው ምኞት አይከለከልም። ምኞት? ያው ማድረግ ያለብህን ነገር አድርግና አግባት። ሴት ልጅን በፍቅር መግፋት መልካም አይደለም። እኔ ደግሞ ማግዝም መረዳ ነገር ካለ ከጎንክ ነኝ ያለው። ልታግዢኝ ከፈለግሽማ ስለተጣላችኝ ለምን አታስታርቂኝ? ችግር የለም። ትዳር በገንዘብ ሳይሆን በልብ ነው የሚመሰረተው። እሱማ እኔም የማስበው ወይ ብርድ ስለሆነ ወደ ቤት ልግባ። እኔ እሸኛለሁ። በአንቺም ወደ ቤት ጎራ በይና ቤታችንን ጎብኝተሽ ትሄጃለሽ። እሺ ሰበዝ አባዬ ሂጅ። እሺ በጣም ጎበዝ ሰራተኛ ነው ያስገባው። ጎበዝ ሰራተኛ መሆኗን ደግሞ አንተ በምን ልታውቅ? ታስታውቃለች። አይ ጥሩ ነው። በአንተ የምትሞላ ሰራተኛ መገኘቷም ትልቅ ነገር ነው። ያለውን ኃላፊነት መወጣት የምትችል አቅም ያላት ሴት እንደሆነች አልጠረጠርም። ቆይ አባዬ አንድ ቀን ላወካት ሴት ስለ ጀግንነቷ እንደዚህ ማውራት ተገቢ ነው? ያውልህ የሚያጠገብ እንጀራ ከምጣዱ ያስታውቃል። ለነገሩ ሴት ልጅ ላይ ብዙም እንደማጨክን በጣም አውቃለሁ። 1-2-3 ወር አይተናት በእኔ ቦታ ላይ ትሆናለች። እኔ ገደከመኝ ነው። አባዬ እየቀለድክ ነው እንዳለው? መቼም እኔ ተቀምጬ በእኔ ቦታ ሌላ ሰው አታስቀምጥም አይደል? እሱን ቀስ እያልን እናየዋለን። አሁን ወደ ቤት ወሰደኝ። እኔ እኮ ግራ ግብት እያለኝ ያለው። ቆይ ለምንድን ነው በእኔ በልጅ እንደዚህ መተማመን ያቃተህ? አንተ ከዚህች ልጅ ጋር እያለ መቼም ቢሆን አላምንም። ቆይ ግን ምንድን ነው ያደረገች? ከእሷ ጋር ያለ ችግር ምንድን ነው? ስለማልወዳት። ስለማልወዳት? ይሄማ በጭራሽ ምክንያት ሊሆን አይችልም። እሷ የኔ ሚስት እስከሆነች ድረስ ደግሞ እሷን መቀበል ግዴታ ነው። እንደዛ ከሆነ ጥሩ። እኔ ደግሞ ድርጅቱን ሊመራ የሚችል ጠንካራ ለሆነ ሰው ኃላፊነት የመስጠት መብት አለኝ። በጣም ጥሩ። የኔን ኃላፊነት ለሰው ስጥና እኔ ደግሞ ማድረጉን ነገር አሳያለሁ። አንድ የምስኪንና የድሃ ልጅ በሆንም በእናቴ በህይወት መኖርና በእኔ አይምሮ ግን ሀብታም ነኝ። ለጊዜው የተሸከምኩትን ሚስጥር መናገር የምችለው በዚህ በተደበቅኩበት ብቸኝነቴ ውስጥ ባልነጋ የህይወት ውጣ ውረድ ውስጥ እየኖርኩኝ የንጋት ተስፋዬን ለእናቴ ስላሰምራለሁ። የወጣትነት ሲቃይን ገፍፌ አንድ ቀን ሳቄን እመልሳለሁ። ሰበዝ ለበቀል ወደዚህ ቤት እንኳን ደህና መጣሽ። ይሁንሽ ወልጋዳ ነገር ነው። እየሰደብሽኝ ነው? አይ እየመረኩሽ። ትሰሚኛለሽ? ይሄ ወንበር ዝም ብሎ የተገኘ አይደለም። እሺ እዚህ ቢሮ ያሉት እያንዳንዱ እቃዎች በጣም ኤክስፔንሲቭ ናቸው። ስትፈልጊ የምትቀመጪበት፣ ስትፈልጊ ደግሞ የምትደበድቢው እቃ የለም። ይቅርታ። ሲጀምር እዚህ ቢሮ ስትገቢ ከዚህ በኋላ አንኳኩተሽ ነው የምትገቢው።
ሲቀጥል ደግሞ አንቺ ነገርሽኝ አይደለም ምንም ነገር ማስተካከለው። እሺ ተግባባን? እኔ የምልሽ ቆይ ከየት ነው የመጣሽው? ምን አገባሽ? ይመለከትሻል? ንገሪኝ፣ ይመለከትሻል ወይ? ሳሮንን አላወቅሻትም። አርፈሽ እንጀራሽን ብታበስ ይሻልሻል። ቆይ ባላርፍ ምን እንዳታመጪ ነው? ከዚህ ቤት መንቅሬ ያስወጣሻለሁ። እኔ የምልሽ ቆይ አንቺ ስራ ምንድን ነው? ወይስ በየቢሮ እየገባሽ ነገር መብላት ነው ስራሽ? ይሄ ድርጅት የኔና የባለቤቴ ነው። ስለዚህ እያንዳንዱ ሰራተኛ ለኔ የማይመች ከሆነ ላስባረርሽ እችላለሁ። ገባኝ። በአሰሪና በሰራተኛ መካከል ያለሽ ደላላ ነሽ ማለት ነው። አንቺ አፍሽን አትክፈቺ። እኔ ነው ደላላ? ከነ ክብርሽ አርፈሽ ብትቀመጭ አይሻልሽም? ከዚህ ቢሮ መንቅሬ ባላስወጣሽ እኔ ሳሮን አይደለሁም። በደንብ አስቢበት። እሺ እናያለን። አባዬ እኔ እዚህ ሳሮን ጸባይ ጭንቅላቴን እየበረዘው ነው። ቆይ ለምንድን ነው እዚህ ቤት የምትመጣው? እኔ በጣም ነው የምጠላት። ወንድምሽ ደግሞ ያለሷ መኖር አልችልም፣ ሁሉ ነገር የሷ ናት አለ። ምን ላድርግ እኔ ልጅ? አባዬ የሆነ ሀሳብ መጣልኝ። ምን መጣልሽ? በመርዝ ባስወግዳትስ? የኔ ልጅ ድጋሚ ይህን ሀሳብ እንዳታስቢ። ኖዳን ከዚህ ቤት እንዲወጣ እነግረዋለሁ፣ ወይም ደግሞ እሷን እንዲተዋት አደርገዋለሁ። በወጣሽ በገባሽ ቁጥር ከኔ ጋር መጣላት ትወዳለች። አንቺም እኮ እንደ ልጅነትሽ አንዳንድ መቻል አለብሽ። ኧረ አባዬ እኔ እኮ ልጅ አይደለሁም። ብዙ ነገር ማድረግና ማሰብ እችላለሁ። ቢሆንም ለአንቺ የሚበጀውን ብቻ አድርጊ። አባዬ አንተ ጠይቅ። ምንድን ነው? ጠይቂ። ሳሪ መጣሽልኝ። እኔ ፍቅር ምን ያህል እንደምጨነቅ እያወቅሽ ግን ለምን ስልክሽ ነው ትንሽ የጠፋሽው? ማንም እንዲደውልልኝ ስላልፈለኩ። ሳሪ ምን ያህል እንደማፈቅርሽና እንደምጨነቁ በደንብ ታውቂያለሽ። ኧረ በቃ በጣም ነው የምትጨነቀው። የኔ ፍቅር የምሬን ነው፣ በጣም ነው የምጨነቀው። ስለተፈጠረው ነገር ደግሞ በጣም ይቅርታ። ይቅርታ እኮ ትዳር አይሆንም። አንተ ሰውዬ ቆይ እንዴት ነው የምታስበው? ስታይኝ ህፃን ልጅ መስልሃለሁ እንዴ? አገባሻለሁ እያልክ እኮ እድሜን ጨረስከው። ሳሮ እያለቀ ያለው እድሜ እኮ ያንቺ ብቻ አለ። የኔም እድሜ እኮ ቆሞ አይጠብቀኝ። በዛ ላይ እየተፈጠረ ያለው ነገር በደንብ አሳምረሽ ታውቂያለሽ። ሳሪ ግድ የለሽም፣ ትንሽ ጊዜ ብቻ ታገሺ። መቼም እስካሁን ከታገሽኝ ጊዜ አይበልጥም አይደል? እሺ አሁን እዛ ቢሮ ያለችው ልጅ እንድታባራ ትፈልጋለሁ። ደግሞ እሷ ምን አደረገች? ለዚህ ውስብስብ ለሆነው ህይወቴ አንድ ቀን የሆኑ ወረቀቶች ብዙ ጥያቄዎችን ይፈታሉ። ምንድን ነው ጥያቄሽ? አባዬ ስለ እናቴ ማወቅ እፈልጋለሁ። ምን አይነት ጥያቄ ነው የኔ ልጅ? ከዚህ ሁሉ ጊዜ በኋላ ይህን ጥያቄ ለመጠየቅ ለምን ፈለግሽ? አንተ እንደ አባት አቅብጠህ ብታሳድገኝም እንደ እናት ግን የእናትን ቦታ ልተካልኝ አልችልም። ተይኝ የኔ ልጅ፣ ወደ ኋላ ተመልሼ ማስታወስ አልፈልግም። አባዬ ቢያንስ ጓደኞቼ ስለ እናቴ ሲጠይቁኝ ምን ልበላቸው? አባት እንጂ እናት የለኝም ባያቸው። ይህን ነገር ደግሞ ከኔ ውጭ ለወንድምሽ እንዳትነግሪው። እሺ የሞተችበትን ምክንያት ትነግረኛለህ? ተይኝ። እኔ ትሙት ትኑር አላውቅም።
ስትመጣ ጀምሮ ምንም ቀልብ ያልወደዳትም። አመጣጧ ለስራ ሳይሆን ይሄ የሆነ ተንኮል አስባ የገባች ነው የምትመስለው። አትሳሳች። የሰው ልጅ እኮ እንደዛ አይተሽ ልገምቻች። እየነገርኩ ያለሁት እኮ ገምቼ ሳይሆን በአይኔ በብረቱ ያየሁትን ነገር ነው። እቺ ልጅ እኮ እዚህ መስሪያ ቤት ከገባች ገና አንድ ቀን ነው። እንዴት ነው አዩዋት ከመገምኳት ልትይ የምችው? ሲበዛ ኩራተኛና እንደ እህት ሞልቃቃ ነገር ናት። ሳሪ፣ የሰው ልጅ የተለያየ ባህሪ ነው ያለው። በቃ ትንሽ እናያትና ካልሆነ እናባራታለን። በዛ ላይ ደግሞ አባዬ ጠንካራ ሴት ትመስለኛለች፣ ትንሽ ላያትና የኔን ቦታ ሰጣታለሁ ምናምን ሲለኝ ነበር። ጭራሽ ኖዳ ይመርህና እሷ ኃላፊነት ላይ ሆና አንተ ልታዝህ። ምን ታደርጋለች መሆኑ ነው እንግዲህ። አየህ አይደል ፍጠን ፍጠን እያልኩ እየተንከራፈፍክ በቃ ልታስበላኝ ነው። ሳሩን ምን ሆንሻል? ያን ያህል የሚያሰጋ ነገር እኮ የለውም። የድርጅቱ ማናጀር ትሆናለች አለ እንጂ ወራሽ ትሆናለች እኮ አላለኝ። ቢሆንም ምንም አይነት ኃላፊነት ባይሰጣት ደስ ይለኛል። ምንም እኮ እንግዳ አትመስልም። በቃ ብዙ ጊዜ ቆይሽ ቤተሰብ ነው የምትመስለው። እንዴ እቺ ሴትማ ብቻዋን አይደለችም። እንዴት ሰው አንድ ሲሉት ሶስት ይሆናል? አሁን አውርታችሁ ነበር? ወንበሩን እየወረወረች የቢሮውን ዕቃ በሙሉ እኮ ምስቅልቅሉን ያወጣችው። ማለት ዕቃ ሰብራለች እያልሽ? እኔ ባልደርስባት መች ይቀራል? ድፍረቷ ድፍረት መሰለህ እንዴ? ችግር የለውም፣ እኔ ራሴ እጨምራታለሁ። ይኸውልህ ለሁለታችንም ደህንነት ሲባል እንደዚህ አይነት ሰራተኛ አያስፈልገንም። ስለዚህ በጊዜ እንደቀጠርካት በጊዜ አባራት። በዚሁ ከቀጠለችማ ባሌንም የምፈልገውን ንብረትም እንደማትቀማኝ በምን እርግጠኛ ነኝ? ይቅርታ ሳላውቀው። ምንም ችግር የለም። ምን ይታዘዝ? ስራ እንዴት ይሄዳልሽ? ያው ገና እየተላመድኩት ስለሆነ ምንም አይልም። ከዚህ በኋላ ግን ስግባባው በደንብ ቆንጆ የሚሆን ይመስለኛል። ሰብዝ ቢሮዎች ውስጥ ያሉትን እቃዎች በጥንቃቄ ተጠቀሚ። ያው እቃዎቹን በጥንቃቄ መያዝ ድርጅታችንን ከኪሳራ ስለሚታደግ በአግባቡ መጠቀም ጥሩ ነው። ምንም ችግር የለም። ግን ምን አይተክ ነው እንደዚህ ጠየቀኝ? አይ እንዲሁ ነው። የዚህም ቤት ህግና ደንቦች ማወቅ ስላለብሽ። ቀድሜ ብዙ ነገሮችን ስላወቅኩኝ ምንም የሚያሰጋኝ ነገር ቀድሜ ስለማውቅ እንዴት ልታውቂያለሽ? ቤቱ ራሱ ምን መደረግ እንዳለባቸውና ምን መደረግ እንደሌለባቸው ይናገራል። ያው እስከሚጻፍና ሰዎች የሆነ ነገር እስከሚሉ መጠበቅ የለብኝም። ልክ ነኝ አይደል? ጥሩ በርቺ። ለማንኛውም ነገ የምንቀበላቸው አዲስ ፕሮጀክቶች ስላሉ ፎርሞችን ቀድመሽ አዘጋጅ። መልካም፣ እሺ አዘጋጃለሁ። እንዴት ናችሁ? አንቺ እዚህ ምን ልትሰሪ ነው የመጣሽው? ሚጥሚጣ አርፈሽ ተቀመጭ። አባዬ የተሰደበች እኮ ነው። አረዋ እኔም እያለሁ ልደበድበን ና ተነሽ ደብደበት። አንተ እኮ ነው የምታስደፍረኝ። ቆይ ግን አንቺ ልጅ ምንድነው ችግርሽ? የሳሮን እዚህ ቤት መምጣት አንቺ ላይ ጉደለብሽ ነገር አለ? እየገባች እየወጣች እኔን እየደበደበች ታሰቃየኝ ዝም ትላታለህ? የኔ ልጅ ዝም በይ። እዚህ ቤት ማን መኖር እንዳለበት ይለይልናል። አባዬ ንግግርህን አስተካክል። ሁላችንም ከዚህ በፊት እንደኖርነው አሁንም እንቀጥላለን። ሳሪ ግቢና እራት አዘጋጂ። ከሌላ ደግሞ ከውጭ ገዝቼ ልምጣ። እሺ እኔ የምለው እዚህ ቤት ግን ለሰው ልጅ ትንሽ እንኳን ክብር ቢኖራችሁ ምን አለበት? መጀመሪያ እኮ የሚከበር ሰው ሲኖር ምንም ነገራችሁ እየገባኝ አይደለም።
ሄሎማ እንዴት ነሽ? ደህና ነኝ የኔ ልጅ። አንቺ እንዴት ዋልሽ? ስልክ ትደውያለሽ ብዬ ስጠብቅ አልደወልሽም። ስራው አድካሚ ነው እንዴ ልጅ? አማዬ ትንሽ ያደክማል። ያልደወልኩልሽ ደግሞ ስልኬ ካርድ አልነበረው። ወይ የኔ ልጅ በቃ እኔ የካርድ ሳንቲም እልክልሻለሁ። አይ እማዬ አታስቢ። ባይሆን አንቺ ሲመችሽ ትደውይልኛለሽ። አሁን ከማን ጋር ነሽ? ቃላምን አገኘሽው? ቃላብ የለም እማዬ። ወንድሜ ምን ሆነ? ኧረ ደህና ነው እማዬ። ከአዲስ አበባ ውጪ ለስራ ሄዶ ነው እና የሄደበት ቦታ ደግሞ ኔትወርክ አይሰራም። ለዛ ነው የጠፋብሽ። ደግሞ እንዳታስቢ ብሎሻል። አሁን አንቺ ከማን ጋር አረፍሽ? ቤት ተከራይቻለሁ እማዬ። ደግሞ ከዚህ በኋላ ስለ ራስሽ ጤና ነው ማሰብ ያለብሽ። ደግሞ ሲገባልኝ እልክልሻለሁ። እሺ አንቺ በቃ ራስሽን ቻይልኝ የኔ ልጅ። ለእኔ አታስቢ። ደግሞ አደራ ራስሽን ጠብቂ፣ ሰው እንዳይጎዳሽ። በቃ እማዬ አታስቢ። አይ የኔ ልጅ አለማሰብማ እንዴት እችላለሁ ብለሽ ነው? አንድ ፍሬ ልጅ ከአይኔ ርቀሽ ስትኖሪ እንዴት አላስብ ብለሽ? በቃ እማዬ አታስቢ። ደግሞ ነገ እደውልልሻለሁ። ደህና ደሪ። አስቀምጪ። አንቺ ኮቴ ምንልሽ እንዴ? ኪችን ምን ልትሰሪ ነው የገባሽው? ምን ሊደረግ ይገባል? ምግብ ላቀርብ ነው። እዚህ ሰርተሽ ያስቀመጥሽው ምግብ አለሽ? አንቺ ምግብ አትሰሪም፣ ግን ዝም ብለሽ ትቀባጥሪያለሽ። ለአፍሽ ዚፕ ይኖረው። እሺ ቆይ አንቺ ሁሌ እዚህ ቤት የምትመጪው ለመብላት ብቻ ነው እንዴ? ለመብላትም ለመኖር። አጋሰስ አሁን አይደለም ከዚህ ኪችን ከዚህ ቤት ቀጥ ብለሽ ልትወጪ ይፈልጋሉ። አንቺ ከኔ ጋር ሁለተኛ እንደዚህ አፍላፊ እንዳትካፈቺ፣ አለበለዚያ እንደ ጉንዳን አልመዝምዤ ነው መሬት ላይ መጥልሽ። ይልቅ አባዬ የውርሱ ጉዳይ ምን አደረግ? ይቆያል። ይቆያል ማለት ምን ማለት ነው? እስከ መቼ የሚቆይ? የኔ እድሜ እስከሚገፋ። ቆይ እሺ ከዚህ በላይ ምን ልትሆን? እድሜ እኮ በጣም እየገፋ ነው ያለው። የራሴን አቅም ነው ያውቀዋለሁ። እኔ አቅም ሳጣ ግን ውርሱ ይዘዋውርላቸዋል። እኔ ያለው ግን ውርስ የሚባል ነገር እንዳይታሰብ። አንድ ነገር ልንገርህ፣ እኔ ከዚህ በላይ የምታገስ አይመስለኝ። ስለዚህ ድርሼ እንድትሰጠኝ እፈልጋለሁ እያልኩ ነው። ድርሻ የምትለው ምን አግዱዬብህ ነው? እኔም እኮ ህይወት አለኝ አይደል እንዴ? እኔም የራሴን ቢዝነስ ማንቀሳቀስ እፈልጋለሁ። ሰማኛለህ? መጀመሪያ የተሰጠህን ኃላፊነት በአግባቡ ተወጣ። ከዛ በኋላ ደግሞ የግልህን ህይወት ታስብበታለህ። ትሰማኛለህ አባዬ? ከዚህ በኋላ አልደግመው። ድርሼን ማሰጠኝ ከሆነ ግን ይህንን ድርጅት ፍርስርሱን ነው ማውጣልህ። አታስፈራራኝ። የራስህን ህይወት ነው የምታፈራርሰው፣ የኔን ህይወት አይደለም። አንቺ ግን ወንድሜን ወደሽው ነው ወይስ እኔን ለመደብደብ ነው እዚህ ቤት የምትመጪው? አንቺ ሚጥሚጣ ይሆንሽ ልጅ፣ ትዕግስት እያለቀ ነው። ዝም በይ። የአንቺ ሚጥሚጣነት ሰው ሲለበልብ እንጂ አንቺ ሰው ስትለበልብ አይታወቅሽም አይደል? የመጨረሻው ማስጠንቀቂያ እየሰጠሁሽ ነው። በገዛ ቤቴ መጥተሽ አንቺ እኔን አታስጠነቅቂኝም። እሺ ትሰሚኛለሽ? ወንድሜን ፈርቼ ነው እንጂ አንቺ ምን ማድረግ እንዳለብኝ አሳይሽ ነበር። እሺ ምን ልታደርጊ ነው? በኋላ ልጅ እንዳይፈላልግ ታሽ ታረጊ ነው። ምን ይችላል? አንቺ ልጅ ነው በሰላም ነው። እቺ ሚስት እዚህ ቤት መጣ ስታውቁ እሱም መቼም እንዳታስብ። እንደዛ ከሆነ እኔም የሁለታችሁንም ሰላም መንሳት መቼም አላቆምም። እሺ እያያት ነው አይደል? እንዴት እንደሚያደርጋት። ለነገሩ ይበለኝ፣ ይሄም አይረባባትን ያስደፈረኝ። ሳሩ ላብሽ ለከት ይኑርሽ እንጂ ሰሞኑን አባዬ በጣም መሳደብ ጀምርሻል። ሳሩ በጣም ባለጌ ይሆንሽ። እሱ ሲያስደበድበኝ ምንም አትልም። እኔ ግን ስናገራቸው እኔም ባለጌ አልከኝ አይደል? እሺ ጥሩ። እሺ እሱን ታየው። የሚበላ ምግብ የለም? ቢኖርስ እቺ ባለጌ የት እያለች እንዴት ይበላልኛል? ዛሬ ያቃሉ አሰግናችኋል። ግን በቃ ትንሽ ጊዜ ታገሽ። በነፃነት የምንኖርበት ጊዜ ቀርብ ነው። እኔም እኮ እሱ ጊዜ እየናፈቀኝ ተጎዳሁ። በቃ ትንሽ ጊዜ ብቻ ነው። Wait.
የሆነ ችግር ስለተፈጠረ አይቀርም። ማታም ያልነገርኩህ ስላልተመቸኝ ነበር። የምን ችግር? አዲሷን ሰራተኛ ያስገባት ቃላብ ነው። ምን? እንዴት ሊሆን ቻለ? እኔን ነገር አላውቅም። ብቻ ግን ደጋግማ እየጠየቀችኝ ነው ያለችው። እንዴት ነው የሚተዋወቁት? ስለ ግንኙነታቸው ጠይቃል? ለእኔ ነገረችኝ በትምህርት ቤት እንደሚተዋወቁ ነው። በዛ ላይ ደግሞ ልጁን ማግኘት እንደምፈልግ ነግራኛለች። ስለዚህ አባዬ ልጁን ማስወገድ የለብንም። ገድየዋለሁ። ገድየዋለሁ? ቆይ ለምንድን ነው የሚያደርገው? መሆን ስላለበት ነው። እሺ ቆይ ምንድነው ማድረግ ያለብን ከዚህ በኋላ? ቃልአብ የሚባል ሰው እዚህ ድርጅት ውስጥ እንዳልነበር አስረዳ። ደግሞ ግንኙነታቸው ትምህርት ቤት ከነበረ ምንም የሚያሰጋ ነገር የለም። ነገሩ በጣም ቀላል ነው። ፍርሃትን አስወግድና የሚመጡትን ነገሮች ለመጋፈጥ ዝግጁ ነው። እሺ ቆይ እሺ ገደልከው፣ አስክሬኑን እኔ እናያልከው። ይኸው እንዴ አባዬ ምን ማለት ነው? እንዴት ነው የሰው ልጅ ገለ ካርቶን ውስጥ የምታስቀምጠው? ትንሽ እንኳን ሰባይነት አልፈጠረብህም እንዴ? ቢገባ ለዚህ ድርጅት ትልቅ ዋጋ ከፍያለሁ። ከገንዘቤ የዚህ ልጅ ህይወት ሊበልጥብኝ አይችልም። እሺ ቆይ ምን ያህል ጊዜ ነው ደብቀህ እዚህ የምታስቀምጠው? ማታ ለጋርዶች ነግሬያቸው ነበር። ስለዚህ በአካባቢው ጸጥታ ኃይሉ ስላሉ ትንሽ ቢቆይ ችግር የለውም። አንድ ነገር ግን እርግጠኛ ነኝ ልንገር፣ ልጅቷ ይህንን ነገር ከደረሰችበት እመነኝ ያልቀልላል። እኔም የቢሮዬን ቁልፍ በጥንቃቄ ይዛለሁ። አባዬ እኔ ግን ሁልጊዜ የሚከነክረኝ አንድ ጥያቄ አለኝ። ለምንድን ነው ማንኛውም ሰራተኛ እንደሌላው መስሪያ ቤት ገብቶ በነፃነት መውጣት የማይችለው? አርፈህ ስራ ማገባባት ነገር ውስጥ አትግባ። ሰበዝ እንዴት አለሽ? እንዴት ነህ? ደህና ነህ? ሰበዝ ትላንትና ስለጠየቅሽ ልጅ አባዬን ጠይቄው ነበር። እንደማያውቀውና እዚህ ድርጅት ደግሞ እንደማይሰራ ነግሮኛል። ወይኔ ወንድሜ ወንድሜ ናቸው? አይ ትምህርት ቤት እያለ እንደ ወንድሜ ነበር። ለእኔ ብዙ ነገር ሆኖልኛል። ደግሞ በአካል ከተገናኘን ረጅም ጊዜ ሆኖናል። አንዳንዴ በስልክ እናወራ ነበር። አሁን ግን በስልክ እንኳን ካወራሁት 3 ቀን ምናምን ሆኖኛል። ግን እሱ ይሄንን ድርጅት እንዴት ሊያውቀው ቻለ? ማለቴ አንቺ እዚህ አፕላይ እንድታረጊ እንዴት ሊያደርግ ቻለ? አንዳንዴ ስንደዋወል ስራ እንደምፈልግ ነግረው ስለነበር እናንተ ደግሞ ማስታወቂያ ስታወጡ እኔ የምሰራበት ድርጅት ነው ብሎኝ ኢንፎርም አድርጎኝ እኔም ደግሞ አፕላይ አደረኩ። ተሳስተሽ ነው እንጂ እንደዚህ አይነት ሰው መስሪያ ቤት ውስጥ የለም። ዛሬ የሚገቡ መረጃዎች ስላሉ ስራሽን በጊዜ ጨርሽ። ወንድሜ ለኔ መስዋዕቱን ካደለ ይሄ ነገር በቆየ ቁጥር ችግር ያመጣል። ስለዚህ ቶሎ መውጣት አለበት። እንግዲህ አየሩን አይተን እንደሚሆን እናደርጋለን። እንደሚሆን የሚባል ነገር የለም። ሰማኛለህ? ገንዘቤ ከፍዬ